እርስዎ የምን እስረኛ ኖት? በአንድ ወቅት በቀጫጭን ገመድ የታሰሩ ብዙ ዝሆኖች ቆመው አንድ መንገደኛ ይመለከታል። መንገደኛውም በአግራሞት እነዚህ ትላልቅ ዝሆኖች እንዴት በእነዚህ ቀጫጭን ገመዶች ታሰሩ በማለት ቆሞ ያያቸዋል። እነዚህ ዝሆኖች የሚሄዱት የገመዱን ርቀት ብቻ ነበር። የገመዱን ርቀት እንደደረሱ ተመልሰው ወደ ቦታቸው ይመጣሉ። በዚህ ሁኔታ ላይ ለብዙ ዓመታት እንደኖሩ ይመለከትና በጣም በአግራሞት የዝሆኖቹ ባለቤት ጋር ይሄድና አንድ ጥያቄ ያቀርባል። ለዝሆኖቹ ባለቤት እንዲህ ሲል ነበር የጠየቀው። እነዚህ ዝሆኖች በቀጫጭን ገመድ ነው የታሰሩት። ነገር ግን ዝሆኖቹ በጣም ግዙፎች ናቸው። ገመዱን በጥሰው ደግሞ መሄድ ይችላሉ። ግን እስካሁን ገመዱን በጥሰው ሲሄዱ አልተመለከትኩም። ይህ ከምን የመጣ ነው? ምን ብታረጋቸው ነው? እንዴትስ እንዴ ሊሆን ቻለ ብሎ ጠየቀው። የዝሆኖቹ ባለቤት ደግሞ እንዲህ ሲል መለሰለት። እነዚህ ዝሆኖች ሕፃን ያሉ መበጠስ በማይችሉበት ዕድሜያቸው ላይ በእነዚህ ገመድ ይታሰሩ ነበር። እያደጉ ሲመጡም ይህን ገመድ ሳይቀየር ቀጠለ። ዝሆኖቹም ለረጅም ዓመታት ሕፃን ያሉ ገመዱን ለመበጠስ በጣም ታገሉ። ነገር ግን አልቻሉትም። ምክንያቱም ሕፃን ነበሩ። በሕፃንነት ዕድሜያቸውና በሕፃንነት ጉልበታቸው ስለሆነ ገመዱን መበጠስ አልቻሉም። እነዚህ ዝሆኖች ካደጉም በኋላ ይህን ገመድ አልቀየርኩትም፣ ነገር ግን ገመዱን ለመበጠስ መሞከር ግን አቁመዋል። ምክንያቱም ሕፃን ያሉ መበጠስ ስላልቻሉ ዛሬም እንደማይችሉ ነው የሚያስቡት እያለ መለሰለት። አያችሁ፣ ብዙዎቻችን የሆነ ጊዜ ስብራታችን እስረኞች ነን። አብዛኛዎቻችን የሆነ ባህል፣ የሆነ ቦታ፣ የሆነ የተባልነው የሆነ ወደቅንበት ነገር ላይ እስረኞች ሆነናል። እነዚህ ትላልቅ ዝሆኖች ናቸው። ነገር ግን በልጅነታቸው ያንን ነገር መበጠስ ስላልቻሉ ዛሬም እንደማይችሉ ነው የሚያስቡት። ትላንት ስለወደቃችሁ፣ ትላንት ስለተሰበራችሁ ዛሬም መነሳት እንደማትችሉ የምታስቡ ሰዎች፣ ትላንት ስታደርጉት ያልተሳካ ነገር ዛሬም አይሳካም ብላችሁ የምታስቡ ሰዎች ካላችሁ ከነዚህ ትላልቅ የሆኑ ዝሆኖች ብዙ ትምህርት መማር እንችላለን። ምክንያቱም እነዚህ ሕፃን በነበሩበት ሰዓት መበጠስ ያልቻሉትን ገመድ ባደጉ ሰዓት መበጠስ ይችሉ ነበር። ግን ዛሬም ለዛች ገመድ እስረኞች ነን። እኛ ለምን እስረኞች ነን? ለባህል፣ ለማህበረሰብ፣ ለቤተሰብ ወይስ ለወደቅንበት ለተሰበርንበት ስራ? መልሱን ኮሜንት ላይ ጻፉልኝ።